ሰላም ለእናንተ ይሁን። ይሄን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ለኢየሱስ ይሁን። ዛሬ ወደ እናንተ ብቅ ያልኩት ጌታ በተናገረኝ መልእክት ሁላችንም እንድንጸልይ ነው። ይህንን የጌታ ድምጽ በሰማው ጊዜ እጅግ በጣም ደንግጫለሁ። በእግዚአብሔር ፊትም እያለቀስኩ ነበር። ራሴንም እያየው እየጸለይኩ ነበር። አሁን በመነግራችሁ መልእክት ሁላችሁም ራሳችሁን እያያችሁ በእግዚአብሔር ፊት እንድጸልዩ በጌታ ፍቅር ጥሪዬን አቀርባለሁ። ጌታ እንደዚህ አለኝ፣ ሕዝቤን ከፊቴ አጥቼዋለሁ፣ ሕዝቤ በፊቴ የለም። ሕዝቤ የጸሎቱን መሰዊያ አፍርሷል፣ ሕዝቤ ግን ይህንን አላስተዋለም። ሕዝቤ ጉልበቱ ተበልቷል፣ ይህንን ግን ሕዝቤ አላወቀም አለኝ። ወገኖቼ የእግዚአብሔር ቃል ሲናገር ሆሴ ምዕራፍ 7 ከቁጥር 8 ጀምሮ እንደዚህ ይላል፣ ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም፣ ሽበትም ወጣበት፣ እርሱም አላወቀም ይላል። ኤፍሬም ከአሕዛብ ጋር ተደባልቋል፣ ግን አላወቀም፣ አልነቃም። ጉልበቱ ተበልቷል፣ ግን አላወቀም። ሌላ መልክ አውጥቷል፣ ሽበት አውጥቷል፣ እርሱ አላወቀም። ዛሬም ይህንን መልእክት የምንሰማ የእግዚአብሔር ቤተሰቦች እጅግ በጣም መወዳችሁ ማከብራችሁ፣ ምናልባት እያገለገልን ብዙ መድረኮች ላይ እየታየን በእግዚአብሔር ፊት ታተን እንደሆነ ዛሬ እንንቃ። ምናልባት እሁድ እሁድ ቸርች አንቀርም ይሆናል፣ ወደ ቸርች ለአምልኮ እንሄድ ይሆናል። መልካም ነው እሁድ ቀን አምልኮ ላይ መገኘት። ግን እለት እለት እግዚአብሔር በሚፈልገን ስፍራ፣ በጸሎት ስፍራ፣ በመሰዊያችን ላይ እየተገኘን ነው ወይ? እግዚአብሔር በዚህ ጊዜ ይህንን ድምጽ ወደኛ ሲያመጣ፣ ወደ ህዝባችን ሲያመጣ ሁላችንም ራሳችንን አይተን እንድንጸልይ እንድንነቃ ነው። እግዚአብሔር በዚህ ሰዓት ፈልጎ ያጣ ያለው በፊቱ የሚሆን ትውልድ፣ በመሰዊያው የሚጸልይ የሚተጋን ትውልድ ነው። ከእግዚአብሔር ፊት ያሸሸን ነገር ምንድነው? በጓዳችን ያለው የጸሎት መሰዊያ እንድናፈርስ ያደረገን ነገር ምንድነው? በእርግጥ አንድ ነገር ይገባኛል። ሰው ከእግዚአብሔር ፊት ከሸሸ በሆነ ስፍራ ላይ ተገኝቷል ማለት ነው። በእግዚአብሔር ፊት ካልተገኘን በሌላ የተገኘንባቸው ሰፈሮች አሉ ማለት ነው። በተለይ በዚህ ጊዜ ምናልባት በእጆቻችን ላይ ባሉ ስልኮች የተለያዩ ማህበራዊ ሚዲያዎች፣ ሶሻል ሚዲያዎች፣ በሶሻል ሚዲያ ፍቅር ተነድፈን ማለዳ ተነስተን የምንጸልይበት ጊዜ በሰጠናቸው ነገሮች እግዚአብሔርን ፊት የምንፈልግበት ጊዜ በዛ ቀይረን ይሆን? ከእግዚአብሔር ፊት አሽሽተውን ይሆን? ከጠዋት እስከ ማታ ሰዓታትን ሰጥተን በሶሻል ሚዲያ ህይወታችንን የማያንጹ የእግዚአብሔርን ቃል የማናደምጥባቸው፣ ወደ ጸሎት የማይመሩን፣ በእግዚአብሔር ፊት እንድንሆን የማያደርጉን፣ ዝም ብለን ሰዓታት ሰጥተን የምንመለከታቸው ነገሮች፣ የምንሰማቸው ነገሮች ምናልባት ጉልበታችንን በልተው ከእግዚአብሔር ፊት ካራቁን አንዱ ነገሮች ይሆናሉ። እናስተውል፣ እንንቃ። ዛሬ ከእግዚአብሔር ፊት እያራቀን፣ ከእግዚአብሔር ፊት እያሸሸን ያለ፣ ጉልበታችንን እየበላ ህይወታችንን እያደከመ ካለ ነገር አንዱ የተለያዩ ሶሻል ሚዲያዎች ናቸው። የእግዚአብሔር ቃል የማንሰማባቸው፣ ወደ ጸሎት የማይመሩን፣ በእግዚአብሔር ፊት እንድንሆን የማያደርጉ፣ ለረጅም ሰዓታት ሰጥተን የምንሰማቸው፣ የምናያቸው፣ የምናደምጣቸው፣ ደግሞ የምናወራባቸው እነዚህ ነገሮች ጉልበታችንን እየበሉ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፊት እያሸሹን ነው ያሉት። ቀድሞ እኮ ገና ጌታን ያገኘን ጊዜ ማለዳ ተነስተን የሚታየን በፊቱ መንበርከክ ነው። የሚናፍቀን ፊቱን መፈለግ ነው። ዛሬስ ማንን ነው እየፈለግን ያለ ነው? ገና ከእንቅልፋችን ስንነቃ ማንን ነው መስማት የምንፈልገው? በማን ፊት ነው መሆን የምንፈልገው? እግዚአብሔርን ቃል ነው የምንፈልገው? እግዚአብሔርን መስማት ነው የምንፈልገው? ኤፍሬም እንግዶች ጉልበቱን በልተውታል፣ እርሱ አላወቀም። ዛሬ ጉልበታችንን የበሉ፣ መንፈሳዊ ህይወታችንን የበሉ፣ የክርስቶስን ፍቅር ከልባችን ያወጡ
እንግዳ ሆነው ህይወታችን ላይ የመጡት እነማን ናቸው? እንንቃ። ዛሬ እናስተውል። ጌታ በፊቱ እንድንሆን በዚህ ጊዜ ይፈልጋል። ስለዚህ ይህንን መልእክት የምትሰሙኝ ወንድሞቼ፣ እህቶቼ፣ እናቶች፣ አባቶች ከጌታ ይልቅ የበለጠብን ነገር ምንድነው? ከጌታ ፍቅር ይልቅ የበለጠብን ምንድነው? ከጌታ ፊት ያስኮበለነ ምንድነው? ዛሬ ከቤታችን ከህይወታችን እናስወግደው። እንግዳ ሆኖ ወደ ቤታችን ይመጣ፣ እንግዳ ሆኖ ወደ ህይወታችን ይመጣ ከእግዚአብሔር ፊት ያሸሸን ነገር ዛሬ ወስነን ጨከነን ከቤታችን እናስወግደው። ባልተገባን ስፍራ ከምንገኝበት ህይወት ዛሬ ልንወጣ ይገባል። መስማት የሌለብን ነገር እየሰማን ጊዜያችንን ከምናቃጥልበት ህይወት ዛሬ ልንወጣ ይገባል። ማየት የሌለብን ነገር እያየን ህይወታችንን ጊዜያችንን ከሚበላበት ህይወት ልንወጣ ይገባል። ፈጽሞ ልንለይ ይገባል። ኤፍሬም ከአሕዛብ ጋር ተደባለቀ ነው የሚለው። ሌሎች የሚያዩትን፣ ሌሎች የሚያወሩትን፣ ሌሎች የሚያደምጡትን፣ ሌሎች ጊዜያቸውን ሰጥተው ልክ ህይወታቸው እንደ የተነደፈበትን እኛም ተነድፈንበት ካለ ዛሬ እንንቃ፣ እናስተውል። ጌታ በፊቱ እንድንገኝለት ፈልጓል። ወገኖቼ ህዝቤን ከፊቴ አጥቻለሁ ነው ያለው እግዚአብሔር። እንደገና እንደ ልጅነታችን ወራት እንደገና ወደ ቀድሞ ፍቅራችን እንመለስ። ፊቱን ወደ መፈለግ እንመለስ። በፊቱ ወደ መሆን እንመለስ። የፈረሱት የጸሎት መሰዊያዎቻችንን እናድስ። በጓዳችን ያለ የጸሎት መሰዊያ ሲታደስ በአደባባይ ድልን እናገኛለን። በጓዳችን ያለ የጸሎት ህይወታችን ሲታደስ በአደባባይ አሸናፊ እንሆናለን። ፊቱን በመፈለግ ፊታችን አያፍርም። ፊቱን በመፈለግ ድል እንጂ ሽንፈት፣ ክብር እንጂ ውርደት፣ ደስታ እንጂ ሐዘን የለም። የእግዚአብሔርን ፊት ፈልጎ ያፈረ ማንም የለም። ስለዚህ ወደ ቀድሞ ፍቅር እንመለስ። የጌታን ፊት ወደ መፈለግ እንመለስ። የእውነት እላችኋለሁ ይሄ ሚዲያ የምትከታተሉ ሁላችሁም በዚህ ሰዓት አሁን ጌታ ቢመጣስ የት ይሆን የሚያገኘን? ምን ቦታ ይሆን የሚያገኘን? የቀድሞ ፍቅራችንን ጥለን የጸሎት መሰዊያችንን አፍርሰን ከፊቱ ሸሽተን እንዳይሆን ዛሬ እንንቃ። ስለዚህ አሁን ጌታ ቢመጣ የማያሳፍር ህይወት ላይ እሱን የሚጠብቅ ህይወት ላይ በትጋት በጸሎት ህይወት ላይ ሆነን እንድንጠብቅ በጌታ ፍቅር ጥሪን አስተላልፋለሁ። ይሄ መልእክት የደረሳችሁ ይሄ መልእክት ሌሎች ሰምተው እንዲጸልዩ እንዲነቁ ሼር አድርጉላቸው። እወዳቸዋለሁ። ወደ ቤታችን የመጡ እንግዳ ነገሮች የተቀበልናቸው፣ ያስተናገድናቸው፣ ያቀፍናቸው፣ ወደ ጓዳችን ያስገባናቸው ጌታን ግን ከቤታችን ከህይወታችን እንዲወጣ ያረጉ የትኛውም እንግዳ ነገሮች ዛሬ እናስወጣቸው። ጌታ ኢየሱስ ይባርካችሁ። አባቶይ ስለተናገርከን እናመሰግናለን። በመጣልን መልእክት ፊትህን እንደገና መፈለግ እንዲሆንልን እጸልያለሁ። አቤቱ ብዙ ምህረት እንድታረግልን፣ ብዙ ይቅርታ እንድታረግልን፣ ያንተን ፊት መፈለግ ካቆምንበት በሌላ ስፍራ በተገኘንበት ምህረት እንድታረግልን በኢየሱስ ስም እጸልያለሁ። ይሄ መልእክት የሚሰሙ እህቶቼና ወንድሞቼ ደግሞ ራሴንም ይዤ በፊት እመጣለሁ። እንደገና ምርኳችንን እንድትመለስ አንተን የመፈለግ ህይወት እንዲበዛልን በኢየሱስ ስም እጸልያለሁ። ከዚህ ቀን ጀምሮ እግዚአብሔር ሆይ በብዙ ምህረት በብዙ ይቅርታ እንድትመለከተን እጸልያለሁ። መንፈሳዊ ህይወታችን እንደገና እንዲታደስ፣ የጸሎት መሰዊያችን እንደገና እንድታድስልን በኢየሱስ ስም እጸልያለሁ። ይሄው እግዚአብሔር ሆይ ፈቅደናል። ወደ ቤታችን ወደ ህይወታችን የመጡ እንግዶች ጉልበታችንን የበሉ ካንተ ፊት ያራቁን ካንተ ፊት ያሸሹን ማንኛውም አንተ ያልወደድካቸው ያልከበርክባቸው ጊዜያችንን የበሉ ጉልበታችንን የበሉ ነገሮች ሁሉ ከቤታችን እንዲወጡ በኢየሱስ ስም እንጸልያለን። ይህ መልእክት የሚከታተሉ እህት ወንድሞቼ ከዚህ ሰዓት ጀምሮ እንደመጣው ድምጽ እንደመጣው መልእክት በፊት መጸለይ የሚችሉበት ጸጋ አቅም ይሰጣቸው። መንፈሳዊ ህይወታቸው እንደገና የታደሰ የበረታ ይሁን። እንደገና ባንተ ኃይልን ያድርጉ። ይስለሆነ እናመሰግናለን። ስለብዙ ምሕረት ደግሞ ወደፊት ልትመልሰን ይሄንን ድምጽ በዚህ ጊዜ ወደኛ ስለላክ እናመሰግናለን። ሁሉ ላንተ ክብር ይሁን። ከፍ በል በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። እጅግ በጣም ወዳችኋለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር ሀገራችንን ኢትዮጵያ በሰላምና በድል በከፍታ ይባርክልን።
ተባረኩ።